ሀርበርት የ22 ዓመት ወጣት ሆኖ በአሜሪካ ሀገር ኔብራስካ ውስጥ አሻልደን በተባለ ሰፈር የፖሊስ አባል ነው። ሀርበርት ታህሳስ 3 ቀን 1967 ዓ.ም የሌሊት የዘብ ጥበቃ ኃላፊ ነበር። ነገሩን ባጫጭሩ ላድርገውና ሀርበርት እውነቱን ነገር ብቻ ከሚያናግር መሳሪያ ውስጥ ገብቶ በሳይንቲስቶች ለተደረገለት ጥያቄ የሰጠው ከቴፕ የተገለበጠውን ቃሉን ብቻ ላጫውታችሁ። ታህሳስ 3 ቀን ሌሊት ውሾች ሲጮሁ ሰማሁ። የከተማው የዘብ ጥበቃ ኃላፊ ነበርኩና ከውጭ ወጥቼ ውሾች የሚጮሁበትን ምክንያት ስፈልግ በጋጣ ውስጥ የነበረ አንድ ትልቅ የበሬ ኮርማ የበረቱን መዝጊያ ሰብሮ ለመውጣት ሲታገል አየሁ። ሮጬ ሄጄ በረቱን ባይ የበረቱ መዝጊያ ደህና ነው። ይህን ሽብር የፈጠረው ምን እንደሆነ ለማወቅ የፖሊስ መኪናዬን አንስቼ ከሌሊት 2 ሰዓት ተኩል በእኛ 8 ሰዓት ተኩል ሰዓት ሲሆን ከከተማው ዳርቻ ሄዱ። 63 ቁጥር ጎዳና እንደደረስኩ አንድ ድብልብል ነገር ኃይለኛ ብርሃን አበራብኝ። መጀመሪያ ጊዜ ትልቅ የጭነት መኪና መስሎኝ ነበር። ከጥቂት ጊዜ በኋላ ያ የጭነት መኪና የመሰለኝ ነገር ወደ አየር ወጣና ተሰወረብኝ። መጀመሪያ እንዳየሁት ጎማው የተኛበት የጭነት መኪና መስሎኝ ነበር። የሚያበራው መብራት ግን የተለየ ኃይለኛ ከመሆኑ ሌላ ቀይ ብርሃን ያበራ ነበር። መንገዱን ለቆ ወደ አየር ወጣ። ተመልሶም መብራቱን እያበራ ከመንገድ ውጭ ረግረጉ ውስጥ አረፈ። ያ ቦታ እንኳን መኪና ሊያስገባ ይቅርና ለእርሻም የማይሆን በመሆኑ ረግረጉ እንዲሁ መጥቶን አውቃለሁ። ስለዚህ መኪና በማያስገባ ቦታ ያረፈው ምን ይሆን ብዬ ልከተለው ፈለግኩ። ውስጥ እየተራመድኩ ወደዚያ መብራት ዘንድ ተጠጋሁ። ብርሃኑ ኃይለኛ ነው። ወደ መኪናዬ ተመልሼ የኔብራስካ ፖሊሶች እንዲደርሱልኝ በራዲዮ ተጣራሁ። የመኪናው ራዲዮ አልሰራ አለ። ጠቅላላ የመኪናው ሞተር ምንም የማይሰራው ነብኝ። ቁጭ ብዬ በፍርሃት ስመለከት ያ እንደ ኳስ የተድበለበለው መሳሪያ ከብረት የተሰራ ነው። ዙሪያው ብራማ ነው። ብርሃኑ መሬቷን ወለል አድርጎ ያሳያል። መሳሪያው መሬት ላይ ያረፈ ሳይሆን መሬቷን ለቆ መሬቷን ተጠግቶ በአየር ላይ ቆሟል። መብራቱ ብልጭ ጥፍት ይላል። ሀሽ የሚል ድምፅ አለው። ብርሃኑ በሚገባ ያሳየም እንጂ 3 እግሮች ከውስጡ ወጡ። ቀስ እያሉም ከሜዳው አረፉ። በዚያ ጊዜ ከፍርሃት የተነሳ እጄ ተንቀጠቀጠ። መኪናዬን አንስቼ እንዳልሸሽ ሞተሩ አልሰራ ብሎኛል። ከዚያ መንኮራኩር ውስጥ ሰዎች ወርደው ወደ መኪናዬ መጡ። ሽጉጤን አውጥቼ ለመተኮስ ስል እጄ ውሃ ሆነብኝ። ከመኪናዬ ፊት ለፊት አንድ የሆነ ነገር ወደ እኔ እያሳየ ይዞ ቆሟል። ከዚያም ከያዘው ነገር ውስጥ አረንጓዴ ነገሮችን እየወጡ በመኪናዬ ዙሪያ ይዞራሉ። ከመኪናዬ ፊት ለፊት የቆመው ነገር ከመያዣው ውስጥ አንድ ነገር አወጣና ወደ እኔ እያሳየ ቆመ። ከዚያም ነገር ውስጥ ኃይለኛ ብርሃን ወጣ። ከዚያም በኋላ እኔም ፓራላይዝ ሆንኩ። ሻል ሲለኝ የመኪናዬን በር ከፍቼ ወጥቼ ቆም። አንዱ አፍጥጦ ያየኝ ጀመር። የዚህ ሰፈር ጠባቂ ነህ ብሎ ጠየቀኝ። ባሻገራችን ወዳለው የኤሌክትሪክ ማመንጫም ጣቢያ እያየም ያላችሁ የኃይል ማመንጫ ብቻ ነው አለኝ። ከዚያም በኋላ ስለ ውሃ ማጠራቀሚያችን ሁሉ ጠየቀኝ። እኔም እውነት እናንተ እውነተኛ ሰው ናችሁ ወይስ ምንድናችሁ ስለው ትከሻዬን መታ አድርጎ ያዘኝና በዚህ በእኛ መርከብ ላይ ልተኩስ ነበር አለኝ። እኔም አረ የለም ጌታዬ፣ አረ የለም አልኩት። እሱም ወሬውን ለወጥ አድርጎ ጥቂት ደቂቃዎችን ለመቆየት ከሌላ ዓለም የመጣነን አለኝ። ከዚያም ወደ መንኮራኩራቸው ይዞኝ ሄደ። ከመኪናቸው አጠገብ ስንደርስም የመኪናው በር ተከፈተ። በሩ እንደተከፈተም ከውስጡ መሰላል ወጥቶ ተዘረጋ። እኔም በመሰላሉ ወጥቼ መኪና ውስጥ ገባው። የመንኮራኩሯ መሪ ወይም አለቃ እኛ የምንነግር ነገር ከአእምሮ እንዲሁ ይሰማሃል፣ እንዲህም የምናደርገው በምናገኛቸው ሁሉ ላይ ነው አለኝ። ህልም የመሰለኝ ነገር ሁሉ ህልም ያልመሆኑ ከመቆየት የተነሳ እየገባኝ ሄደ። የገባሁበት ክፍል ስፋቱ 26 ጫማ በ20 ይሆናል። 8 ሜትር በ6 ሜትር ያህል። ከጣሪያው ላይ ብዙ ቀያጅ መብራቶች እየበሩ ይጠፋሉ። ባለ 3 መደገፊያ ያላቸው 2 ወንበሮች ከመንኮራኩሩ መንጃ አጠገብ አሉ። ከነጂዎች ካለው ግድግዳ ላይ የፊልም ማያ አይነት ትልቅ ስክሪን አለ። በውስጡ ያሉት ሰዎች እርዝማኔ 5 ጫማ ያህል ይሆናል። በእጃቸው ጓንት አድርገዋል። በግራ ደረታቸው ላይ አንድ ክንፍ የሚመስል መታወቂያ ነገር አለ። አለባበሳቸው እንደ ፓይለቶቻችን ሁሉ ራሳቸው ላይ የሚደፉት ነገር አለ። ራሳቸው ላይ ከደፉት ቆብ በስተግራ አንዲት ትንሽ አንቴና አለች። ራሳቸው ቀጫጭን ሆኖ ከሰው ራስ የሚረዝም ነው። የፊታቸው ቆዳ የነጣ ግራጫ ነው። አፍንጫቸው ደፍጣጣ ነው። አፋቸው ጠባብና የማይነቃነቅ ነው። የአይናቸው ቅድ ወደ ጎን ረዘም ይልና የውስጧ ጥቁሯ ልክ እንደ ካሜራ ሌንስ የምትሰፋና የምትጠብናት። አለቃቸው መሳሪያቸውን እንዴት እንደሚሰራ ለማየት እንደምፈልግ ጠየቀኝ። አልፈልግም፣ ልቀቁኝና ወደ ቤት ልሂድ ልል ብዬ በአእምሮዬ እሺ በል የሚል ድምፅ ተሰማኝ።
እሺ አልኩ። እንደ ኮምፒውተር ያሉ መሳሪያዎችን አሳየኝ። አንድ ቁልፍ ሲነካ መሳሪያው ተነሳና እንደ ቴፕ ይሽከረከር ጀመር። አእምሮዬ ውስጥም ነገሮች ይሰሙኝ ጀመር። አለቃውም ለ4 መልእክተኞች የሚሆን መንኮራኩር መሆኑን አስረዳኝ። እንደ መሰለኝ የሚደማመጡትና የሚሰሙት በጆሮአቸው ላይ ባለ አንቴና ነው። አንዱ ብቻ ነው በድምፅ የሚያናግረኝ። የሚናገረው ወልከፍከፍ ያለ እንግሊዝኛ ነው። በመሳሪያ አማካኝነት የምድር ሰዎችን ቋንቋ በማጥናት ላይ መሆናቸውን አጫወተኝ። እንዳሰብኩትና እንደገባኝ በአእምሮዬም እንደተነገረኝ ከማንኛውም የምድር ሰው ጋር በሚገናኙበት ጊዜ ማንኛውንም ቋንቋ የሚያስተረጉም ኮምፒውተር መሳሪያ አላቸው። ከየት መጣን አሉ። ከቅርባችን ካለ ጋላክሲ ነው። ቬኑስ ፕላኔት ላይ ጣቢያ አላቸው። ከኛ ጋላክሲ ውስጥ ከሌሎች ፕላኔቶችም ላይ ጣቢያ እንዳላቸው አጫውተውኛል። ከመሬትስ ጣቢያ አለ አሉ ብሎኛል። በአሜሪካ በተለያዩ ቦታ ጣቢያ አላቸው፣ ትልቅ ጣቢያዎች። ግን ፍሎሪዳ የባህር ዳርቻ መሆኑን ነግረውኛል። በሰሜን ይሁን በደቡብ በየትኛው ፖል እንደሆነ አልገባኝም እንጂ ከዚያም ጣቢያ እንዳላቸው አጫውተውኛል። ሌላው ትልቁ ጣቢያቸው አርጀንቲና ውስጥ ነው። እነኚህ ሁሉ ጣቢያዎች ከውሃ ወይም ከመሬት ውስጥ ያሉ ናቸው። ከመሬት የሚመጡት በትንሿ መንኮራኩር ነው። ሁሉንም ተሸክማ የምትመጣው ትልቋ መንኮራኩር ግን ከላይ ትቀራለች። ትንሿ መንኮራኩር ከትልቋ መንኮራኩር ጋር የምትገናኝበት መሳሪያ አላት። ሁልጊዜ ወደ ትልቋ መንኮራኩር መልእክት ያስተላልፋሉ። አለቃውም አንድ ቁልፍ ሲነካ በስክሪኑ ላይ ትልቅ መንኮራኩር ታየች። እንደ ሲጋራ የተድበለበለ ሆና በጣም ትልቅ ነች። እንደገና ቁልፉን ሲነካው ስክሪኑ ጠቆረ። በመጨረሻም የቡድናቸው መሪ እጁን ትከሻዬ ላይ አድርጎ እኛ ከእናንተ ጋር ወዳጅነት ለመመስረት እንፈልጋለን። በቅርብ ቀንም ከአንተ ጋር ለመገናኘት ተመልሰን እንመጣለን። አሁን ስላየው ነገር ሁሉ በዝርዝር አታውራ። እንዲያውም መርከቧ መታ መመለሷን ብቻ አውራ ካለኝ በኋላ በማላውቃቸው ቃላት ተናገረ። እኔንም መልሰው ከመኪናዬ ዘንድ ወሰዱኝ። መኪናዬንም አንስቼ ወደ ፖሊስ ጣቢያ ሄድኩ። የእነሱም መንኮራኩር ከፍተኛ ድምፅ እያሰማች ስትሄድ አየኋት። ጣቢያ ገብቼም ሌሊቱን የዕለቱን ሁኔታ በመዝገብ መዘገብኩ ብሏል።